ሰላም እንዲመጣ እንለምናለን። ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው። የአፄ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱ የምንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። የባሌ ወጣት አሁን የጀመርነውን ስራ ካየ አይዋጋም፣ ያጓጓል ልማቱ። እኔ እንደማምነው እናንተም እንዳላችሁት የኢትዮጵያ ልማት ከጫፍ ጫፍ መሄድ አለበት። ከትግራይ ጫፍ እስከ ጋምቤላ ጫፍ መሄድ አለበት። ከትግራይ ጫፍ እስከ ጋምቤላ ጫፍ የሚሄደው ልማት ግን ዩኒፎርም መሆን አይችልም። ሁሉም ጋር ሶፍ ዑመር የለማ። ሁሉም ጋር ላሊበላ የለም። ሁሉም ጋር አክሱም የለም። ሁሉም ጋር አባጅፋር ቤተ መንግስት የለም። የእያንዳንዱን ከባቢ ጸጋ ለይተን አውቀን ማውጣት ስንችል ያ ደግሞ ሲሰናሰል ሲደመር ኢትዮጵያን እንዳላችሁት እጅግ ያማረችና የበለጸገች ሀገር ያረጋታል። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም። ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልም መጠቅለልም አይሰራም። መስማማት በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይሄን መገንዘብ አለመቻል ነው ችግር ያመጣብን። ለምሳሌ በጋራ መኖር እንደሆነ ማመን ነው። ያ ሲሆን ሰላማችን፣ ልማታችን ይመጣል። የእናንተ ኮንሰርን ይገባኛል፣ የኔም ኮንሰርን ነው። እኔ ግን እንደዚያ ሰነፍ ገበሬ ቁጭ ብዬ እባክህን ዝናብ አዝንብ ከሚሉት ጎራ አይደለሁም። ዝናብ አዝንብ እያልኩ ቦይ እየቆፈርኩ የምጠብቀው በዚያ መንገድ ነው የኢትዮጵያ ችግር ተጠቅሎ ይጠፋል ብዬ የማምነው። ትንሽ 50 አካባቢ ደረሳችሁም እንድትቆዩ ጸሎቴ ነው። ያኔ ስንገናኝ በአፍሪካ አንደኛ ኢኮኖሚ የበለጸገች የማትቸገር የምትረዳ ኢትዮጵያን በጋራ እንደዚሁ ደግሞ እንወያያለን ብዬ ተስፋ አደርጋለሁ።